የምትፈልገው መልካም ነገር ሁሉ ወዲያው አላህ እንዲያሳካልህ ከሚያደርጉ ምክንያቶች ውስጥ ዋናውንና ወሳኙን ልንገርህ። ይህም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ አዕጀለ ጣዓቲ ሰዋበን ሲለቱ ረሒም። በፍጥነት ምንዳ የሚያስገኘው ወይም የሚያስመነዳው መልካም ስራ ዝምድናን መቀጠል ነው አሉ። ላኢላሃ ኢለላህ። ያ አኺ ይህም ማለት ከአኺራ በፊት ዱንያ ላይ በፍጥነት ወዲያው ምንዳን የሚያስገኘው አላህ እንዲመነዳህ የሚያደርገው መልካም ስራ ዝምድናን መቀጠል ነው። ሊሃዛ ኢዛ ዳቀ ዐለይከ ርዝቅ ጠቦብህ ከሆነ፣ ሓጃህ ወደ ኋላ ዘግይቶብህ ከሆነ፣ የምትፈልገው መልካም ነገር ሁሉ ወዲያው እንዲሳካልህ ከፈለክ ዝምድናን ቀጥል። ዘመዶችህን ዘይር። ችል እየሄድክ ዘይራቸው፣ ካልቻልክ እየደወልክ ዘይራቸው። በፊት እንዲህ ማታደርግ ከሆነ አሁን ላይ አድርገው። እነሱ አይፈልጉኝም፣ እነሱ ባይፈልጉ አንተ ፈልጋቸው። እነሱ መጥፎ ቢያስቡ አንተ መልካምን አስብ። ዝምድናን መቀጠል ሲባል እነሱ ቢቆርጡ እንኳን፣ እነሱ ባይፈልጉ እንኳን አንተ እንድትቀጥላቸው ነው፣ አንተ እንድትፈልጋቸው ነው። ለማን ብለህ? ለአላህ ብለህ። ምን ታይቶ ደወልክ፣ ምን ታይቶ መጣህ ሊሉ ይችላሉ። ምንም አይሰማህ። ለምን? አላህ ነው የሚመነዳህ። አላህ ነው ምንዳው የሚሰጥህ። አላህ ነው የሚያስደስትህ። አላህ ነው ሓጃ የሚያሳካልህ። አላህ ነው የምትፈልገውን መልካም ነገር ሁሉም ያሟላልህ። ሞክረው። ወላሂ ውጤቱ ያስደስታል።